እንዳያስፈልጋችሁ ይሄ ምግብ ሰርታችሁ ለመብላት እኔ እኮ የኢትዮጵያ ህዝብ አያውቁም እኮ ነው የምሰራው ምግብ አሜዚንግ ደሰን ፕሮፌሽናል ላጤ ያ ዋና ሀሳብ ሁሉ መሙላት ነው ስለ ፕሮቲን ካርቦሃይድሬት ምናምን ማገረርኛ ሁለት አይነት ላጤ ኖርማል ላጤና ፕሮፌሽናል ላጤ ኖርማል ላጤ ምንድነው ያው ይታወቃል መኝታ ክፍሉ ላይ የሆነች ፍራሽ አለች ከዛ ውጪ ይበላል ስራውን ይሰራል ገብቶ ይተኛል ይወጣልና ፕሮፌሽናል ላጤው ደግሞ ማለት ብራይነት ነው ልምድ ያለው በላጤ ላይፉ ላይ የሆኑ ተሞክሮችን ይሞክራል መኝታ ቤቱ ላይ ሊሆን ይችላል የምግብ አሰራር ሊሆን ይችላል በእንትን ላይፉ ላይ አሁን ለምሳሌ እኔ ኖርማል ላጤ የሚለውን ተሸጋግሬ ፕሮፌሽናል ላጤ ላይ ነኝ ያንን ሊያረጋግጥ የሚችልም ደግሞ ኤቪደንስ ደግሞ ለእናንተ አቀርባለሁ ፕሮፌሽናል ላጤ ስንል ምግብ አሰራር ላይ የተለያዩ ተሞክሮችን ሊሞክር ይችላል መኝታ ክፍሉ ላይ ምናምን አሁን ለምሳሌ እኔ አሁን በላጤ ላይፌ ማለት ነው አራት የሚበልጡ የራሴ ሙከራዎች የኢትዮጵያ ህዝብ ሊያቃቸው ላይ አይችልም ብዬ አስባለሁ የራሴ ተሞክሮች ናቸው ላይክ ሲርባይ ከመኝታ ክላስ ወጣለሁ ወደ ኪችን ገብቼ ሙከራ አድርጌ በ5 ደቂቃ ወሰፋ አድርጌ የምበላው ማለት ነው ሶ ዛሬ ማሳያችሁ እሱ እንግዲህ ጋይስ እኔን ፕሮፌሽናል ላጤ ያስባሉ አራት የምግብ ተሞክሮች አሉ ብያችኋለሁ አይደለም እነሱን ለመስራት ሁሉ ነገር ያስፈልጋል ዳቦና እንጀራ ሶ እሱን ለመግዛት እየወረድኩ ነው ይሄኛው ኖርማሉ ላጤ ነው ጋይስ ምንም ነው አይችልም እኔ ያው እንዳልኳችሁ ፕሮፌሽናሉ ላጤ ነኝ እንመከራከረበት አንድ ሐሳብ አለ በተከራከረበት አይደል ፕሮፌሽናል ላጤ የሚያስፈልግ ይሄ ነገር አለ ያ ምን አለ በቀን አንድ መብላት ይችላል ያለ ምንም ደሞዝ መንቀሳቀስ ኖርማል ላጤ ያደርጓል እኮ አሁን የራስን አይዲንቲቲ ሞክር ነው የተባለው በቀን አንድ ማኛ መንበላለን በቀን ቺፍ የሆነች ምግብ እሰራለሁ እኔ ሽሮ እኮ ሀገር ምድር ያውቃል እኔ እኮ የኢትዮጵያ ህዝብ አያውቁም እኮ ነው የምሰራው ምግብ እኮ ገበሬ ተቀልዳለህ አንድ ቀንማ በዚህ ልጅ ምግብ እኔ ታመም ሆስፒታል ነው የምገኘው ኧረ እኔ በጣም እና እንደኔ አይነት ተሞክሮ መሞከር መቻል አለብህ ገባ አይደለ እንጂ ዝም ብለህ ኖርማል ላጤ አንተ አፕዴት አድርገው ከበዛው ነው ካንሰል እንግዲህ ጋይስ ለተሞክሯችን ዋና ግብአት የሆኑ ነገሮችን ገዝተናል አሁን እንገባና እንወርከዋል እንግዲህ ጋይስ አራቱ ፕሮዳክታችን ላይ ያሉ ሁለት ነገሮች አሉ ብያችኋለሁ አይደለ እንጀራና ዳቦ እሱ ገዝተናል አሁን ደግሞ ቤተ ሙከራ ላሳያችሁ ይሄ የምታዩት ብዙ ላጤ ፕሮፌሽናል ላጤ እንዴት ያበቃኝ ቤተ ሙከራ ነው ሶ አራት ሙከራዎችን ሞክሬ ተሳክቶልኛል ብያችኋለሁ ዊ1 ዊ2 ዊ3 ዊ4 ብለን ስያሜ ሰጥተናቸዋል የመጀመሪያውን ዊ1 ነው የምንሞክረው የመጀመሪያው ዊ1 ለመሞከር እንግዲህ ገርማችኋል እኔ በጣም ፕሮፌሽናል ላጤ ነው ብያችኋለሁ ይሄን ቪዲዮ ላጤዎች ብታዩት በጣም ይመከራል ዊ1 ለመስራት የሚያስፈልጉን ግብአቶች ምንድናቸው እንዳልኳችሁ ዳቦ ወሳኝ ነው ዳቦ የመጀመሪያው ሙከራዋና ፈጣኗ የምትፈጅብን ሰዓት ኦልሬዲ 1 ደቂቃ ብትወስድብን ነው ዳቦ ኩባያ ውሃችን እንጨምራለን እዚች ጋር ዳቦ አለ ከዛ ምንድነው የምናደርገው ውሃ ውስጥ ስኳር ነው የምናደርገው ጋይሶች ስኳራችንን እንጨምራለን እንደዚህ እንግዲህ የሚያስፈልጉን ግብአቶች እነዚህ ናቸው እንግዲህ የምትጠቀሙት ውሃ በጣም ንጹህ መሆን አለበት አለቀ ማለት ነው 1 ደቂቃ ባልሞላ ጊዜ ውስጥ ተነስተሽ ሽንኩርት ከትፈሽ ምናምን አይደለም ላይክ ይሄው እዚህ ጋር ተሰርቷል ከዛ ማማሰል አመሳሰላችሁ ጣፋጭ ያደርጋል በነገራችሁ ላይ አመሳሰላችሁ በጣም ፐርፌክት ሊሆን ይችላል እኔ በጣም እላችኋለሁ እንዴት አደርጋላችሁ ከዛ እግዚአብሔር በጣም እንዳይረባችሁ አይደል የሚፈልገው እንዳይረባችሁ እኮ ነው የሚፈልገው ላጤ ስትሆኑ ተነስታችሁ ከመኝታ ምናምን አያስፈልግም ዳቦ በስኳር በውሃ አይደለም ዊ1 ብለናታል የመጀመሪያው ሙከራችን እንግዲህ የመጀመሪያው ሙከራችን የመጀመሪያው ሙከራችን ለመስራት በፈጀብን ጊዜ 1 ደቂቃ ማለት ሶሪ ነው ፕሮፌሽናል ላጤ ያስፈልጋል ማለት አዳምጫስ እንግዲህ ዊ1 በተሳካ ሁኔታ ጨርሰናል አሁን ደግሞ ወደ ዊ2 የሚል ስያሜ ወደ ሰጠናት ወደ ዊ2 ለመስራት የሚያስፈልጉን ግብአቶች የመጀመሪያው እንጀራ በትንሹ ያው ይጠቅመኛል አሁን ለእናንተ ለማሳየት ስለሆነ ላይ እንዲህ ነው እንጀራ ጣል ታረጋላችሁ አሁን እንዳለ ሙከራችሁ ማይጠቅማችኋል መሰላችሁ እቤት ለብቻችሁ ስትሉ ጧት ስራ የለም እቤት ሙትሉ ታይ ኩሽ ለሊት አሁን በጣም ጸደይ ነው ካልጠፋችሁ ብድግ ትሉና ወደ ኪችን ገባ ብላችሁ እንጀራ ጣል ስኳር ሉካትስ እቺ ዊ2 ብለናታል ሶ እንጀራ በስኳር አይደለም ዊ2 እንጀራችሁን ቆረስ ታረጋላችሁ ከዛ እንዲያርጋችሁ አሜዚንግ ደርሰን አሜዚንግ ምግብ እመቤቴ ነው 30 ሰኮንድ ራሱ አይፈጅባችሁ ይሄ ምግብ ሰርታችሁ ለመብላት ማለት እንግዲህ ፕሮፌሽናል ላጤ ያስብለኛል ብዬ አስባለሁ ስትያውቁና ፕሮፌሽናል አይደለም ፒኤችዲ ምናምን በነገራችሁ ላይ እነዚህ
ስኳር ቤታችሁ ካሌለ ጨው መጠቀም ትችላላችሁ። ያ ዋናው ሀሳብ ሆድ መሙላት ነው። ስለ ፕሮቲን ካርቦሃይድሬት ምናምን ማገራረን እኛ ላጤ ነው። ይሄን ላይፍ ለማሸነፍ የምንገዳገር ሰዎች ፕሮቲንና ካርቦሃይድሬት አያስጨንቀንም። ሶ በጨውም ሆነ በስኳር ላይክ እንዲመጠቀም ትችላላችሁ። ስኳር ካላችሁ አስቡት ላይክችን ዊቱን መመገብ ትችላላችሁ። ዊዋንንም መመገብ ትችላላችሁ። ውሃ ነው የሚያስፈልጋችሁ። ስኳር ከዛ ዳቦ አድርጋችሁ መመገብ በጣም ሚስተር ዊ አሁን ያቀረብከው ለስንት ይበቃል? ይሄ ላጤ ሲባል አንድ ሰው አይደለ ሜቢ ጓደኞቻችሁ የሚመጡ ከሆነ አሁን ያቀረብኩት ግማሽ የማይባልም አንድ እንጀራ ታደርጋላችሁ። ሁለት አይነት በየአይነት እንዲሆንላችሁ ስኳሩን እዚህ ጋር ጨውም እዚህ ጋር ከዛ በየአይነት ማለት ነው። ዊቱ በየአይነት ዊቱ ስፔሻል በጣም ብዙ ስፔሻል ምግቦች አሉ። እንቀጥላለን። እንግዲህ ጋይስ ዊስሪ ላይ ደርሰናል። ዊስሪ ለመስራት የሚያስፈልጉን ግብአቶች ደግሞ በርበሬ ከዛ ቢላዋ ካላችሁ በቢላዋ ቆርጡት። ቢላዋ ከሌላችሁ ደግሞ በእጃችሁ የዳቦን ስትሬት መሀል ለመሀል መግፈል። ይሄ በጣም ለላጤዎች ጠቃሚ የሆነ ነገር ነው። እግዚአብሔር ተነስተሽ ሽንኩርት ከትፈት ቲማቲም አድርገህ ያቁላልተህ ነበር በስፓራቦል እሳት ሳይለቅ ታላንተ ለምታሰደግ በመፍጠር መቻል። ከዛ ምንድነው የምናደርገው? ዳቦአችን አለች እንደዚህ። ከዛ በርበሬ እኔ ዘይት ጨርሼ ነው እንጂ ዘይት ካላችሁ ማለት ነው ዘይትም አስፈላጊ ነው። ዘይት ካላችሁ ዘይት አስፈላጊ ነገር ነው፣ በጣም አስፈላጊ ነው። እዚህ ጋር እንደዚህ እንቆርቆር ምንድነው ዳቦ የሚያስፈልጉን ግብአቶች ዳቦ፣ በርበሬ፣ ዘይት እነሱም በመዋሃድ ነው እንግዲህ ዊስሪ የምንሰራው። በርበሬ መሀል ላይ ማድረግ እንደዚህ በርበሬ መሀል ላይ ማድረግ እንዲህ እናደርጋለን። ከዛ ዘይት የለኝም ዘይት ስለሌለኝ ነው ዘይት ይደረጋል። ከዛ እንዲህ ማድረግ ነው። ከበርገር የተለመዘ አለምን አይነት ዞነ እንግዲህ በመና ያለምስ ላጤ የሆነ ሰው ካርቦሃይድሬት ፕሮቲን ምናምን ሊያስጨንቅ አይገባም። ከእናት ቤት የወጣው ላይፍን ለማሸነፍ ነው። ላይፍ ልታሸንፍ ነው። ሶ እንዲህ አድርገህ ሆድን መምራት ትችላለህ በቀላል ሁኔታ። ሆድ ባዶ መሆን የለበት። እቺን ዊስሪ ብለናል። እንዴት ነው ካሜራማናችን እየሞከረ ይገኛል። እንግዲህ ጸዴ ነው ጌታ ያበረ ነው። በቃ ፕሮፌሽናል ላጤ እንግዲህ ጋይስ እንዳያችሁ ፕሮፌሽናል ላጤ አይደለም ሌላ ነገር ያስፈልኛል እስካሁን ላይ። አሁን ደግሞ ዊ4 ላይ ደርሰናል። ዊ4 ስታዩ እንግዲህ ፕሮፌሽናል ፕላስ ኤክሰለንት ብላ ነው የሚጨምረው። ፕሮፊት ነው እንዳንተ ይሄ ፕሮፊት ነው ዊ4። ሶ ዊ4 ለመስራት የሚያስፈልጉን ግብአቶች ውሃ፣ ከዛ ሽሮ ወተት እንግዲህ ሽንኩርት ምናምን ነገር ይጨመራል። እኔ ግን ይሄው ሽሮ ውሃ አድርጌያለሁ፣ ሽሮ አድርጌያለሁ። ዋናው ፖይንት ምንድነው? መጥገብ መቻል በፈጣን ሁኔታ መጥገብ መቻል ነው። አሁን የኔ ሐሳብ እናንተ ራይ እናማስላለን። እንግዲህ በዚህ ቪዲዮ አብዛኞቻችሁ ላጤ አትራቡ ብዬ አስባለሁ። እንድትራቡም አልፈልግም፣ እንድትራቡብኝ አልፈልግም። ዋናው ሐሳቤ ልምዴን ሼር የማድረግ ነው። ገባችሁ? ዋናው ሐሳቤ ነው አሁን ልምዴን ሼር የማድረግ ነው። ዘይት ካላችሁ ዘይት ጨምሩ። እኔ ዘይት የለኝም። ሽሮ አድርገናል። አሁን ምንድን ነው የምናደርገው? እናማስላለን። ከዛ እንጀራ። አሁን እንደዚህ አይነት ተሞክሮዎችን ስሰራ ሁሉም ቤት ውሃ አይጠፋም፣ በርበሬ አይጠፋም፣ ሽሮ አይጠፋም፣ ዳቦ አይጠፋም፣ ስኳር አይጠፋም፣ ጨው አይጠፋም። እነዚህ እንትኖች ላይ ነው እኔ የተፈላሰፍኩት። ገባችሁ? ታዲያ አሁን እኔ ፕሮፌሽናል ላጤ አያስፈልግም ወይ? ዋናው ፖይንታችን እኛ የካርቦሃይድሬት ማግኘት አይደለም፣ ፕሮቲን ማግኘት አይደለም፣ የተመሳሰሉትን አይረን ምናምን አፍጋኒስታን ምናምን ማግኘት አለ። ዋናው ፖይንታችን እኛ ሆዳችንን ማጥገብ መቻል ነው። ላጤ ነው ያለው እናንተ ቤት ውስጥ ነው ያለው። ስለዚህ አንዳንድ ፕሮቲን ካርቦሃይድሬት የሚያስፈልግ ጊዜ ያለው ላይፍን የምትወጣበት ጊዜ ነው። ሶ ላይፍን ለመወጣት እንግዲህ እንዳያችሁት ይሄም 1 ደቂቃ አልፈጀም። ሆነ ነው ጎላ ግብቶ ነው ሶ ያለው ከኖርማል ላጤ እኩል መወዳደር አለብኝ የለብኝ? ከኖርማል ላጤ እኩል መወዳደር ሰው አይደለም። ይሄን ደግሞ አሳየቻችኋለሁ። አሁን እንታደርጉልኛላችሁ። ይኸው ድጋፋችሁ ሰብስክራይብ አድርጉት። ይመቻችሁ።